ሁለት አይን ያለው ሰው ሁሉ አያይም። ሶስተኛ አይን ያስፈልገናል፣ የልብ አይን፣ የሚያስጨክን አይንና ያ ሞመንት እስከሚመጣ ድረስ ስደት ከሚናፍቁ ትውልዶች እኔ ነኝ የመጀመሪያው። በሄድኩበት አጋጣሚ ሁሉ እንዴት ልሰደድ እንዴት ልውጣ ብዬ የምሰራ ልጅ አሁን ደግሞ የስደት አሳዳጅ ሆንኩና የወጡትን እየመለስኩ ነው። የመጀመሪያው ይሄ የእይታ ጉዳይ ነው። ከሰፈር መውጣት መቻል አለብን። ምክንያቱም በዲጂታል ዓለም ላይ ነው ያለነው። የኢትዮጵያ ወጣቶች ራሳችንን በራሳችን ሊሚት ካላረግን በቀር አስገድዶ እጃችንን ጠምዝዞ እንትኑን የሚል ሰው የለም። ኮምፒት የምናደርገው ከግሎባል ወርልድ ከሆነ ግሎባል ኦፖርቹኒቲዎችን ግራብ የማድረግ ቻንስ አለ። የመጀመሪያው ሁሌም እኔ የማረገው ቲንክ ግሎባሊ አክት ሎካሊ የሚል ፕሪንሲፕል አለ ላይፍ ውስጥ። ስለዚህ ሎካሊ የሚፈጠሩ ችግሮች ዛሬም ይኖራሉ፣ ነገም ይኖራሉ። ዓለም ተጠቅልላ እስከምጠፋ ችግር ይኖራል። ችግር ውስጥ ያለን እይታ እንዴት ነው መሆን ያለብን? እኔ አሁን ኮምፒቲሽን ካንቺ ጋር ከሆነ የመጀመሪያ አእምሮ ላይ ጎል የሚሆነው ስደት ነው፣ ለቅቄ ልጠፋ ማለት ነው። ኮምፒቲሽን ግን ዓለም ካለው ህዝብ ጋር ከሆነ እዚሁ ኢትዮጵያ ሆኜ አሜሪካ ያለውን ድርጅት እየተቆጣጠርኩ ነው። ኢትዮጵያ ሆኜ ፈረንሳይ ካለው ሰው ጋር እየተገናኘ ነው። በዲጂታል ወርልድ ላይ ስላለው እይታዬን ከፍ አረኩ። እይታዬን ከፍ ሳረግ ነገሮች መከፈት ጀመሩ። ትናንት ስደት የሚናፍቀው ልጅ ከሀገር ሲወጣ ልክ ቨርቲካሊ ማደግ ሲጀምር ታች ያለውን ስፔሶችን ማየት ጀመርኩ። ለካ ትላንት ችግር የነበሩ ነገሮች ሁሉ ኦፖርቹኒቲ ናቸው ከሰራንበት። ትላንት ሲያሰቃዩን የነበሩ ትላንት መንገድ ሲዘጉ የነበሩ ብር ናቸው ካመጣችሁ ቀጥታ ጊዜያችንን ኢንቨስት ካደረግን። ሶ ትንሽ በወጣው ቁጥር ትልቂቷን ኢትዮጵያን ማየት ጀመርኩ።